ሰላም ውድ የቻናሌ ተከታታዮች እንኳን ወደዚህ አስደሳችና አዲስ ወደ ሆነው ቪዲዮ በሰላም መጣችሁ። ዛሬ ብዙዎቻችሁ ስትጠይቁ የነበረውንና በጣም ጠቃሚ የሆነውን ነገር ይዤላችሁ ቀርቤያለሁ። ይኸውም እንዴት አድርጋችሁ የራሳችሁን አርቲፊሻል ኢንተለጀንት AI አቫታር በነፃ መፍጠር እንደምትችሉ ነው። ይህ በተለይ የራሳችሁን ፊት ማሳየት ለማትፈልጉ ነገር ግን መረጃ ማስተላለፍ ወይንም በማህበራዊ ሚዲያ ንቁ ተሳታፊ ለመሆን ለምትፈልጉ በጣም ጠቃሚ ነው። አብራችሁን ቆዩ። እስኪ መጀመሪያ ተናጋሪ አቫታር ማለት ምን ማለት ነው የሚለውን ባጭሩ በቀላሉ ለማስረዳት እናንተ የጻፋችሁትን ጽሑፍ ቴክስት ወይንም የቀረጻችሁትን ድምፅ ኦዲዮ መሰረት ከንፈራቸውንና አካላቸውን እያንቀሳቀሱ የሚናገሩ የዲጂታል ምስል ወይንም ገጸ ባህሪ ነው። ይህ ማለት የፈለጋችሁትን ፎቶ ወይንም ስዕል በመጠቀም ያንኑ ምስል ህይወት ያለው አስመስሎ እንዲናገር ማድረግ ይቻላል ማለት ነው። ጥቅሞቹን እንመልከት። ተደራሽነት፣ የራሳችንን ፊት ሳናሳይ መረጃ ማስተላለፍ ያስችለናል። ተሳትፎን ይጨምራል። ከጽሁፍ ይልቅ ተንቀሳቃሽና ተናጋሪ ምስሎች የተመልካችን ቀልብ ይስባሉ፣ ጊዜ ይቆጥባል። በቪዲዮና ለቀረጻ የሚፈጀውን ዝግጅት ይቀንሳል። ለገበያና ስራ ማርኬቲንግ፣ ምርቶችንና አገልግሎቶችን ለማስተዋወቅ በአዲስና ሳቢ መንገድ መጠቀም ይቻላል። የትምህርት ይዘቶች፣ ውስብስብ ሀሳቦችን በቀላሉ ለማስረዳት ይረዳል። በነፃ ተናጋሪ አቫታር ለመስራት የሚያስፈልጉ መድረኮች፣ ቱልሶችና አሰራራቸው። እንግዲህ ወደ ዋናው ጉዳይ እንምጣ። በነፃ ተናጋሪ አቫታሮችን ለመስራት የሚያስችሉ በርካታ ድረ ገጾች፣ ዌብሳይቶችና አፕሊኬሽኖች አሉ። አብዛኞቹ መሰረታዊ አገልግሎቶችን በነፃ ይሰጡና ለተጨማሪ ነገር ክፍያ ሊጠይቁ ይችላሉ። ዛሬ ግን ትኩረታችን በነፃ ልንጠቀም የምንችለው ላይ ነው። መጀመሪያ ወደ ChatGPT ገብተን መስራት የምንፈልገውን ካራክተር የሚገልጽ ምስል ለመፍጠር ፕሮምፕት እንዲያዘጋጅልን እንጠይቀዋለን። በአንድ ዘመናዊ ስቱዲዮ ውስጥ የኮንቴንት ፈጣሪ የሆነ ወጣት በጠረጴዛ ላይ ተቀምጦ ከፊቱ የተከፈተ ላፕቶፕ አለ። ጥራት ያለው ድምፅም ለመቅረጽ የሚያስችለው ፕሮፌሽናል ማይክሮፎን በአፉ አቅራቢያ ይገኛል። በሞቀ ፈገግታ ወደ ካሜራው በቀጥታ እያየ ከተመልካቾች ጋር ይገናኛል። ChatGPT እንደዚህ ጽፎ የሰጠኝን ኮፒ ያደርግና ወደ ፒክሉመን ከገባን በኋላ ChatGPT ላይ ያዘጋጀውን ፕሮምፕት ኮፒን ፔስት እናደርገዋለን። ከዛ እዚህ ጋር እንደምታዩት ይህንን ሳይዙን ማስተካከል እንዳትረሱ። የምትፈልገውን ሳይዝ ለቲክቶክ ከሆነ 9x60 እናደርገዋለን። ለዩቱብ ደግሞ ከሆነ 16x9 እናደርገዋለን ማለት ነው። ከዛ ያስገባነውን ፕሮምፕት አድርገን ከጨረስን በኋላ ጄኔሬት እንለዋለን። እንደምታዩት እናስገብቼ ጨርሻለሁ። ይህን ፒክቸር ሰጥቶኛል፣ ወድጄዋለሁ። ይህንን እጠቀመዋለሁ። ቅድም ያዘጋጀነውን ፒክቸር ከመረጥን በኋላ ወደ ሪሜከር እንመጣለን። ሪሜከር ደግሞ ምንድን ነው የሚያደርግልን? ፒክቸር ስዋይፕ ማድረግ እንችላለን ማለት ነው። ፒክቸሮቹ የራሳችን ፎቶ እንዲመስሉልን ከፈለግን እዚህ ጋር አፕሎድ አድርገን ፌስ ስዋይፕ ማድረግ እንችላለን። ተመሳሳይነትና ተቀራራቢነት ከኛ ጋር ከምንፈልገው ፒክቸር ጋር ፌሱን ያስተካክልልናል ማለት ነው። እንደምታዩት አያችሁት ማች አድርጓል ማለት ነው። የምፈልገውን አይነት ይዘት ሰጥቶኛል። ስለዚህ ይህንን እጠቀመዋለሁ። ከሞላ ጎደል እንግዲህ ጨርሰናል። አሁን ቅድም ያዘጋጀናቸውን ቪዲዮዎች አሁን አክሽንና ሪያክት እንዲያደርጉልን ቪዲዮ እንቅስቃሴን አፉና እጁ እንቅስቃሴ እንዲኖረው እንደምታዩት እዚህ ጋር ፒክቸሩን ቅድም ያዘጋጀነውን ፒክቸር እናስገባለን። ከዛ በኋላ ታይፕ ዮር አይዲያ የሚለውን ክሬት ቪዲዮ የሚለው ላይ ወደ ካሜራ እያየ እጅና እግሩን በቀስታ እያወዛወዘ ፈገግታ በተሞላበት አቀራረብ ያለ ወንድ እንደዚህ ብዬ ጽፌለታለሁ። አሁን የሚሰጠኝን ውጤት እናየዋለን። እንግዲህ እንደምታዩት ይህንን ሰጥቶኛል፣ ወድጄዋለሁ ማለት ነው። በመጨረሻ የምንገባው ድሪም ፌስ ላይ ነው። ድሪም ፌስ ከገባን በኋላ አቫታር ቪዲዮ የሚለውን እንነካውና ከዛ ቅድም ያዘጋጀነው እዚህ ፕላስ ምልክት ላይ ፎቶ እና ቪዲዮ ላይ ያንን ፕላስ አድርገን አፕሎድ እናደርገዋለን። ያንን የምንፈልገውን ቪዲዮ ድሪም ፌስ ለምንድን ነው የሚያገለግለን? የሰራነውን ኦዲዮ እና ቪዲዮ አንድ ላይ ኮምፔር አድርጎ እንደዚህ ያዘጋጅልናል ማለት ነው። እንደምታዩት በዚህ በቀኝ ሳይድ ኦዲዮ የሚል አለ። ኦዲዮን አፕዴት ኦዲዮ የሚለውን የምንፈልገውን የራሳችንን ድምፅ እናስገባለታለን ማለት ነው። ድምፁን አስገብተን ከጨረስን በኋላ ጄኔሬት እንለዋለን። ጄኔሬት እያደረገ ነው።
እንግዲህ ውጤቱ እንደምታዩት እንደዚህ ነው ማለት ነው። ዛሬ ብዙዎቻችሁ ስትጠይቁ የነበረውንና በጣም ጠቃሚ የሆነውን ነገር ይዤላችሁ ቀርብ ያለሁ። ይኸውም እንዴት አድርጋችሁ የራሳችሁን አርቲፊሻል ኢንተለጀንት AI አቫታር በነፃ መፍጠር እንደምትችሉ ነው። ይህ በተለይ የራሳችሁን ፊት ማሳየት ለማትፈልጉ ነገር ግን መረጃ ማስተላለፍ ወይንም በማህበራዊ ሚዲያ ንቁ ተሳታፊ ለመሆን ለምትፈልጉ በጣም ጠቃሚ ነው። እንግዲህ ውድ ተመልካቾቻችን በዛሬው ቪዲዮ በነፃ ተናጋሪ አቫታር መፍጠር ምን ያህል ቀላል እንደሆነ እንዳያችሁ ተስፋ አደርጋለሁ። የጠቀስኳቸውን ዌብሳይቶች ወይንም በጎግል ላይ ፍሪ AI ቶኪንግ አቫታር ጄኔሬት ብላችሁ በመፈለግ ሞክሯቸውና የራሳችሁን አስገራሚ ቪዲዮዎች ስሩ። ፈጠራችሁን ተጠቅማችሁ ልዩ የሆኑ ነገሮችን እንደምትፈጥሩ አልጠራጠርም። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር እና ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ምን አይነት ቪዲዮ ይዤላችሁ እንድመጣ ፍላጎታችሁን ኮሜንት ሴክሽን ላይ ጻፉልኝ። ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ።